እኔም ወደ ኢየሱስ ዞር የተመለከትኩና ኦ ጌታ ሆይ እንዴት አስፈሪ ነው አልኩኝ። ኢየሱስም አለም ሲኦል እውነት ነው፣ ፍርዴም እውነት ነው፣ ምንም እንኳን በወዳቸው ይህ ከማሳይሽ ያስፈሪው ነገር መጀመሪያ ነው። ሌላ ብዙ የምታዩ ነገር አለኝ። ሲኦል እውነት እንደሆነ ለዓለም ንገሪኝ፣ ወንድና ሴቶች ሁሉ ንስሐ ይገቡ ዘንድ አሁን ተከተይኝ፣ ቀሪውን ማየት አለብን አለኝ። በሚቀጥለው የእሳት ገደል ውስጥ አንዲት ቀጭን ሴት ተመለከቱ። እድሜዋም 80 ይሆናል። እድሜዋም እንዴት እንደገመትኩ አላውቅም፣ ግን እንዲሁ አወቅኩኝ። ከሰውነቷ ላይ ያለው ስጋዋ በኃይለኛ የእሳት ቃጠሎ ምክንያት ተወግዶ አጥንቷ ብቻ ቀርቷል። ከአጥንቷ ውስጥም የቆሸሸ ጭጋግ መሳይ ነፍሷ ይታያል። እሳቱ እያቃጠላት እመለከት ነበር። እሳቱ የማያቃጥላቸው ትላትሎችም በአጥንቶቿ ውስጥ ይርመሰመሳሉ። ጌታ ሆይ እንዴት አስፈሪ ነው ብዬ ጮህ። በዚህ ለማመን በሚያቅት የስቃይ ትዕይንት ውስጥ እንዴት መቀጠል እንዳለብኝ አላውቅም። አይኖቼ እንደተመለከቱት የሰው ነፍስ በእሳት ውስጥ እየተቃጠለ ነበር። ኢየሱስም አለኝ፣ ልጄ ሆይ ለዚህ ነው እዚህ እንድትመጪና እንድታይ ያደረኩሽ። ለዓለም እውነትን መናገር ስላለብሽ ነው። ገነት እውነት ነው፣ ሲኦልም እንደዚሁ እውነት ነው። መቀጠል አለብን አለኝ። ዞር ብዬ ሴትዮዋን ተመለከትኩ። አለቃቀሷ ያሳዝናል። እጆቿን ጸሎት እንደሚያደርግ ሰው ቆላለፈች። ነገር ግን አለቀስኩላት። በዚህ ቦታ ያሉት ነፍሳት ሁሉ እንደዚሁ እንደሚሰማቸው አውቃለሁ። ኢየሱስም ሐሳቤን አውቆ አዎ ልጄ ሆይ እነሱም እንደዚሁ ያለቅሳሉ አለኝ። ሰዎች ወደዚህ ቦታ ሲመጡ በምድር ላይ እንዳላቸው አይነት ስሜትና ሐሳብ እዚህም አላቸው አለኝ። ቤተሰቦቻቸውንና ጓደኞቻቸውን ያስታውሳሉ። እንዲሁም ምድር ላይ በነበሩበት ሰዓት ለንስሐ የነበራቸውን እድል ባለመጠቀማቸው እዚህ ይጸጸታሉ። አእምሯቸው ሁሌም እነርሱ ጋር አለም። ሳይዘገዩ በወንጌል ቢያምኑና ንስሐ ቢገቡ መልካም ነበር። ይህችን እድሜዋ የገፋ ሴትን ደግሜ ተመለከትኳት። ሴትየዋም አንድ ብቻ እግር እንዳላትና የዳሌዋ አጥንቶቿ አካባቢ ተበሳስተዋል። ይሄ ምንድነው ጌታ ሆይ ብዬ ጠየቁ። ጌታም አለኝ፣ ልጄ ሆይ ይህች ሴት ምድር ላይ ያለች በካንሰር በከባድ ህመም ውስጥ የነበረች ሴት ናት። ቀዶ ጥገናም አድርጋ ነበር ህይወቷን ለማዳን። ለብዙም ዓመታት ነጭናጫ ሴትም ነበረች። ብዙ ሰዎችም ወደ እርሷ መጥተው እንዲጸልዩላትና እግዚአብሔርም ሊፈውሳት እንደሚችል ተናግሯት ነበር። ነገር ግን እሷ ይህን ነገር ያደረገብኝ እግዚአብሔር ነው ትል ነበር። ወንጌልንም እንደማትቀበልና ንስሐም እንደማትገባ ትናገር ነበር። አንድ ጊዜ እኔን ታውቅ ነበር፣ ነገር ግን መልሳ እኔን መጥላት ጀመረች። እግዚአብሔርንም ፈውሱንም እንደማትፈልግ ትናገር ነበር። ለእኔም ጀርባዋን ሰጠች፣ እኔንም መርገም ጀመረች። ጌታን አልፈልግም ትል ነበር። መንፈሴ በትህትና ወደ እርሷ መጣ። ምንም እንኳን እንደዛ ብጠላኝም በመንፈሴ ወደ እኔ እንድትመለስ ሞከርኩ። ነገር ግን ለመስማት ፈቃደኛ አልነበረችም። በመጨረሻ ግን ሞተች፣ ወደዚህ መጣች። ሴትየዋም ወደ ኢየሱስ ጮኸች፣ ጌታ ሆይ እባክህን አሁን ይቅር በለኝ። አዎ አውቃለሁ፣ ምድር ላይ በነበርኩ ጊዜ ንስሐ አልገባሁም። በጣም በሚያሳዝን ሁኔታ ታለቅስ ነበር። ከመሞቴ በፊት ንስሐ መግባት ነበረብኝ። ጌታ ሆይ ይቅር በለኝ፣ እባክህን ከዚህ እንደወጣ እርዳኝ። አገለግልሃለሁ፣ መልካም ሰው መሆናለሁ። የተሰቃየሁት አይበቃምን? ለምን ዘገየሁኝ? ለምን? መንፈስህ እኔን ፈልጎ እስኪያቆም ድረስ ዘገየው። ኢየሱስም አለ፣ በምድር ላይ ያለሽ ብዙ ጊዜ ንስሐ እንድትገቢና እኔ እንድታገለግይ እድል ተሰጥቶሽ ነበር። ይህም በሚናገርበት ሰዓት ከኢየሱስ ፊት ላይ ማዘን ይነበብ ነበር። ወደ ሌላ ቀጣይ ለመሄድ ተዘጋጀን። ሴትየዋም በማልቀስ ላይ ያለች ነበር። ኢየሱስን አሁን የሚቀጥለው ምንድነው አልኩት። በጣም በዛ ቦታ ፍርሃት ይወረኝ ነበር። ስቃይ፣ ዋይታ፣ ልቅሶና የሞት አየር ያለበት ቦታ ነበር። እኔና ኢየሱስ ወደሚቀጥለው የእሳት ጉድጓድ ስንሄድ በጣም በማዘን ነበር። በእርሱ ኃይል ብቻ ነበር እየቀጠልኩ የነበረው።
ከሴትዮዋ ብዙ ርቀንም ይህች ሴት በጣም እየጮኸች ንስሐ ስትገባና ይቅርታን ስትጠይቅ ይሰማ ነበር። ላደርግላት የምችለው ነገር ሳስብ ምንም አልነበረም። እባካችሁ ሰዎች ንስሐ የእግዚአብሔር መንፈስ እናንተን ፍለጋ እስኪያቆም ድረስ አትጠብቁም። በሚቀጥለው የእሳት ጉድጓድ አንዲት ሴት ተንበርክካየው የሆነ ነገር የፈለገች አይነት ስሜት አጥንቶቿ ሁሉ ተበሳስተዋል። የተበሳሱት አጥንቶቿ ውስጠኛውን ክፍሏን ያሳያሉ። የተቀደደ ልብሷም በእሳት ውስጥ የተቀጣጠለ ነበር። ጭንቅላቷም ላይም ጸጉር አልነበረም። አይኖቿና አፍንጫዋ መሆን በነበረበት ቦታ ቀዳዳ ብቻ ነው ያለው። በተንበረከከችበት አካባቢ በእግሮቿ ዙሪያ እሳት ይነዳል። የገደሉንም ዙሪያ በእጆቿ ትፈረፍራለች፣ ትቆፍራለች። ፍም እሳትም እጆቿ ላይ ይወድቃል። የሞተው ስጋዋ ከእጇ ላይ እየተገፈፈ ይወድቅ ነበር። እጅግ አሳዛኝ ልቅሶ ታለቅስ ነበር። ኦ ጌታ ሆይ እዚህ መውጣት እፈልጋለሁ። እየተመለከትናት ከገደሉ አናት ላይ በእግሮቿ ወጣች። በቃ አሁን እቺ ሴት ወጣ ልትሄድ ነው ብዬ ሳስብ ድንገት ግዙፍ የሆነ አጋንንት ከላይ ተቆርጦ የመጣ ይመስል ዝቅ ያለ መጥቶ ይህችን ሴት በኃይል ወደ እሳቱ ገደል ወረወራት። ይህ አጋንንት ቡናማ ጠቆር ያለ ሰውነቱን በጠቅላላ በፀጉር የተሞላ ነበር። አይኖቹም እስከ ጭንቅላቱ ድረስ የተለጠጡ ናቸው። መጠኑም እንደ ግዙፍ ድብ ነበር። ገፍትሮ ሲጥላትም በፍርሃት ያየው ነበር። በጣም አዘንኩላት። በእጆቼ ይዤ ባቅፋትና እግዚአብሔር ይቅር እንዳላትና ከዚህም እንድትወጣ ተመኘው። ኢየሱስም ሐሳቤን አውቆ እንዲህ አለኝ፣ ልጄ ሆይ ፍርድ ተሰጥቷታል። ልጅ እያለች ብዙ ጊዜ ንስሐ እንድትገባና እንድታገለግለኝ ተናግሬያት ነበር። 16 ዓመት በሆናት ጊዜ ወደ እርሷ መጥቼ እንደመውዳት ነግሬያት ነበር። ሕይወትሽን ለኔ ስጪኝ፣ ተከተይኝም፣ አንቺን ለተለየ ዓላማ ስለፈለኩሽ ብዬ ተናገርኳት። በሕይወቷ ዘመን ሁሉ ጠራኋት፣ ነገር ግን አልሰማችኝም። እሷ ግን አንድ ቀን አገለግልሃለሁ ትል ነበር። አሁን ግን ለማገልገል ጊዜ የለኝም። ጌታ ሆይ ነገ አገለግልሃለሁ፣ አሁን መደሰት መዝናናት ፈልጋለሁ ትል ነበር። ነገ አገለግላለሁ ያለች ብዙ ዘመናትን ፈጀች። ይህች ሴትም ወደ ኢየሱስ መጮህ ጀመረች። ነፍሴ እጅግ ተሰቃየች፣ መውጣትም አልቻልኩም። አውቃለሁ ምድር ላይ በነበርኩበት ጊዜ ካንተ ይልቅ የዓለምን ደስታ እንዳስቀደምኩ። ጌታ ሆይ ሀብትን፣ ዝናን፣ ባለጸጋነትን እነዚህንም በነበሩኝ የምፈልገው ነገር ሁሉ መግዛት እችል ነበር። እኔ ለራሴ አዛዥ ነበርኩ። በጣምም ውብና ዘናጭ ልብስ የምለብስ ሴት ነበርኩ። እነዚህ ነገሮች ሁሉ ነበሩኝ። ነገር ግን እነዚህ ሁሉ ከሞት በኋላ እኔ ጋር የሉም። ኦ ጌታ ሆይ ሲኦል እንዴት አይነት የስቃይ ቦታ ነው! ቀንና ማታ እረፍት የለኝም። ሁልጊዜ በመከራና በስቃይ ነው የሚገኝ ሰው ነኝ። እባክህን ጌታ ሆይ እርዳኝ ብላ ለቀሰች። ይህችም ሴት ጌታ ኢየሱስን ተስፋ በማድረግ ወደ ላይ አንጋጣ ጌታን እያየች፣ ጌታ ሆይ አንተን ብሰማ ኑሮ እኮ እንደዚህ ለዘላለም ባልተጸጸትኩም ነበር። አንድ ጊዜ አንተን ለማገልገል አቅጄና አስቤ ነበር። አንተም ሁሌ ከኔ ጋር እንደሆንክ አስብ ነበር። ነገር ግን አስተሳሰቤ ስህተት ነበር። እኔ በጊዜ በጣም በቁንጅና ምክንያት የምፈልግ ሴት ነበርኩ። አዎ እግዚአብሔር ለንስሐ እየጠራኝም እንደነበር አውቅ ነበር። በሕይወቴ ዘመን ሁሉ በፍቅሩ ድምጽ ይጠራኝ ነበር። እግዚአብሔርም ልክ እንደሌሎቹ እንደምጠቀመው አይነት እሱንም በዛ መለከተው ነበር። እሱም ሁሌ ከኔ ጋር ነው እል ነበር። አዎ እግዚአብሔርን አስቀየምኩት። አልፈልገውም እስክል ድረስ እንዳገለግለው ወደ እኔ በኃይል ይመጣል ብዬ አስብ ነበር። ነገር ግን እኔ ምን አይነት ስተተኛ ሴት ነኝ! ነገር ግን ሰይጣን ተጠቀመብኝ። ሰይጣንንም ብዙ ጊዜ በኃጢአት አገለገልኩት። በመጨረሻም ደግሞ ከእግዚአብሔር ይልቅ ሰይጣንን መረጥኩ። ኃጢአትን ማድረግ ያስደስተኝ ነበር። ሰይጣን ውበቴንና ገንዘቤን ተጠቀመበት። በሐሳቤም ብዙ ኃይል እንደሚሰጠኝ አሰብኩ። እንደዛም ሆኖ እግዚአብሔር ወደ እርሱ ይጠራኝ ነበር። ነገር ግን ነገ ወይም ሌላ ጊዜ ብዬ አስብ ነበር። አንድ ቀን ግን መኪና ውስጥ ያለው የመኪናዬ ሹፌር ከአንድ ቤት ጋር ተጋጨኝ። እኔም ሞትኩ። ወደዚህ መጣው። ጌታ ሆይ እባክህን እዚህ ልውጣ። ይህን እየተናገረች እያለ አጥንቷ ብቻ የሆኑት እጆቿንና ክንዶቿን ወደ ኢየሱስ ተዘረጉም። እሳቱም ያቃጥላት ነበር።
ኢየሱስም ፍርድ ቀድሞ ተሰጥቶሻል አላት። እንባዎቹ በጉንጮቿ ይፈሱ ነበር። እሷን ትተን ወደሚቀጥለው የእሳት ጉድጓድ በምንሄድበት ሰዓት በውስጤ እጅግ አለቅስ ነበር። የሲኦልን አስፈሪነት ስመለከት ጌታ ሆይ በእውነት ስቃዩ በጣም የእውነት ነው ብዬ አለቀስኩ። አንድ ነፍስ ወደ ሲኦል ከገባ ተስፋ ፍቅር መኖር የሚባል ነገር የለም። ሲኦል በእርግጥም እውነት ነው። ነፍስ በቃ ጭራሽ መውጣት አትችልም። ለዘላለም እንዲሁ የተቃጠለች ትኖራለች። አሁን ሰዓት አልፏል፣ ነገ ደግሞ እንመለሳለን አለን ጌታ። ወዳጆቼ በኃጢአት እየኖራችሁ ካላችሁ ባካችሁን አሁን ንስሐ ግቡ። በክርስቶስ ኢየሱስ ደግሞ የተወለዳችሁ ነገር ግን ወደ ኃጢአት ሄዳችሁ ባካችሁ አሁን ንስሐ ግቡና ወደ ጌታ ተመለሱ። ለመልካምና ለእውነት ኑሩ። ባካችሁን ሳትዘገዩ አሁን ንቁ፣ ከጌታ ጋርም ለዘላለም በገነት ትኖሩ ዘንድ። ኢየሱስም እንዲህ አለኝ፣ ሲኦል ልክ በሰው ቅርጽ በመሬት መካከል የሚገኝ ነው። በጣም ግዙፍ የሆነ በውስጡም ብዙ የስቃይ ክፍሎች ያሉበት ነው። በዓለም ያለው ሕዝብ ሲኦል በእርግጥ እውነት እንደሆነ ያውቅ ዘንድ ማሳወቅ እንዳትዘነጊ። በሚሊዮን የሚቆጠሩ ነፍሳት እዚህ ሲኦል ውስጥ አሉ። እንዲሁም በብዛት በየቀኑ እዚህ ይመጣሉ። በመጨረሻው ቀን ሞትና ሲኦል ወደ እሳት ባህር ይጣላሉ። ይህም ሁለተኛው ሞት ይሆናል አለኝ። የእግዚአብሔር መጨረሻ ስጦታ ሚወደውህ አንድያ ልጁ ነው ገለጠህ Jesus